ስሜ ቃል ኪዳን ማንደፍሮ እባላለሁ። በዳሽን ባንክ የዲጂታል ባንኪንግ ኤንድ ኢኖቬሽን ዳይሬክቶሬት ዳይሬክተር ነኝ። ብዙ የተሻሻሉ ነገሮች አሉት። የተወሰኑት በኤክስተርናል ከስተመሮች የሚታዩ ይሆናሉ። የተወሰነው አግባብ ደግሞ በባንኩ አሰራር ውስጥ ያለ መሻሻል ያመጣ ነው። ወደ ከስተመር ይደርሳሉ ብለን ካወጣናቸው የመጀመሪያው ከአገሪቱ የኢንፍራስትራክቸር ሁኔታ አንጻር ያለውን የኔትወርክ መቆራረጥ ለማስተካከል የላይት ቨርዥን በአሁኑ ኢንትሮዲውስ አድርገናል። እዚህ ውስጥ ልንፈታው የፈለግነው ችግር ሁሉም ከስተመሮች ተመሳሳይ ፍላጎት እንደሌላቸው ይታወቃል። በተለይ ደግሞ በክፍለ ሀገር የሚኖሩ ወይም ደግሞ አነስ ያለ ኔትወርክ ኤሪያ ላይ የሚኖሩ ሰዎች አብዛኛውን ሱፐር አፕ ውስጥ ያሉ የግብይት እና የሚኒ አፕ አገልግሎቶች ሁልጊዜም አይፈልጓቸውም። ስለዚህ አንዳንዴ የክፍያ አማራጮችንና የገንዘብ ዝውውርን ብቻ ፎከስ ያደረገ አፕሊኬሽን መጠቀም ብቻ ስለሆነ የሚያስፈልጋቸው በምርጫቸው ስዊች የሚያደርጉት ወይም የሚቀያየሩት ኦፕሽን አድርገን የላይት ቨርዥን አስገብተናላቸዋል። በዚህም የቤዚክ የባንኪንግ ሰርቪስ አገልግሎቶችን አክሰስ ማድረግ ይችላሉ። መሰረታዊ አገልግሎቶች የምንላቸውን ለምሳሌ ገንዘብ ከባንክ ወደ ባንክ፣ ወደ ሌላ ባንክ፣ በባንኩ ውስጥ ወደ ቴሌኮም ተቋሞች፣ ወደ ማይክሮ ፋይናንሶች ማመላለስንና የተለመዱ የዩቲሊቲ ክፍያዎችን የአገልግሎት ክፍያዎችን መፈጸም እንዲችሉ የሚያስችለውን ብቻ አገልግሎት ይዘው ሌሎቹን አገልግሎቶች ግን ማጥፋት እንዲችሉ የቀረበ ምርጫ ነው። በዚህም የሚያስፈልጋቸውን የኔትወርክ ጥንካሬ በሆነ ያክል እንትን ይቀንስላቸዋል። በዚህም በጣም ለአጠቃቀም ቀልጣፋ የሆነ አገልግሎት ይደርሳቸዋል ማለት ነው። በዓለም አቀፍ ደረጃ ፔመንት ባይ ኤልኤስ የሚባል ቴክኖሎጂ አለ። ይህ ምንድን ነው የሚያደርገው? የተጠቃሚዎችን የግል መረጃ በተለይ የአካውንት ቁጥራቸውን ለተለያዩ ሰዎች ኤክስፖዝ ካለማድረግ የመነጨ ነው። በዚህም እንደ አማራጭ አንዳንዴ ለአካውንቱ ስም ይወጣለታል፣ አንዳንድ ጊዜ በስልክ ቁጥር ይሆናል፣ አንዳንድ ጊዜ ደግሞ ኢሜይል አድሬስህን እንደ አካውንት ስም ዲፋይን አድርገህ መጠቀም ይቻላል። በእኛ ሀገር ሁኔታ ደግሞ ካለን የኑሮ ሁኔታ አብዛኞቻችን ስልካችን ጋር አታችድ ሆነን የምንሰራ ሰዎች ነን እና የሰዎችን ስልክ ቁጥር ማወቅ ቀላል ነው። በዚህም ምክንያት ማንኛውም የሱፐር አፕ ተጠቃሚ ለሆነ ሰው ገንዘብ ማስተላለፍ ስንፈልግ አካውንቱን ማወቅ ሳይጠበቅብን ስልክ ቁጥሩን ብቻ በማስገባት የሚቀበልበትን አካውንት ሳናይ የምንፈልገውን አማውንት ለግለሰቡ መላክ እንችላለን። ግለሰቦቹ በራሳቸው ፍላጎት ከአንድ በላይ አካውንት ያላቸው ከሆነ በስልክ ቁጥር ለሚላክላቸው ገንዘብ ወደ የትኛው አካውንት እንዲገባ እንደሚፈልጉ በፈለጉት ሰዓት ማስተካከል፣ መቀየር የሚችሉበት አግባብም አብረን ክሬት አድርገንላቸዋል። በዚህም የራሳቸው አካውንት ሚስጥር ሳይታወቅ ገንዘብ መቀበል፣ መላክ እንዲችሉ ኢኔብል አድርገናቸዋል። ይህም ከተለመደው የዋሌት አገልግሎት ጋር በተመሳሰለ መልኩ ሲምፕል የሆነ የገንዘብ ዝውውርን ኢንትሮዲውስ አድርገናል በዚህኛው። ሌላው ከአገልግሎት ክፍያ ጋር የተያያዘ በአሁኑ ዙር እስካሁን አልጨመርነውም የነበረ የውሃ አገልግሎት ክፍያን በዳሽን ሱፐር አፕ አስገብተናል። ከዚህም በኋላ ሁሉንም አካባቢዎች ላይ ያሉ የውሃ አገልግሎት ክፍያዎችን አንድ በአንድ እናስገባለን። ሌሎች አገልግሎት ክፍያዎችም ቀጣይ በሚመጡ ቨርዥኖች እየተካተቱ ይሄዳሉ። ያው በሱፐር አፕ ዳሽን ገበያ በሚል የዲጂታል ሾፖች ወይም ኢኮሜርስ ባህሪ ያላቸው አገልግሎቶች መስጠት የጀመርነው ከመነሻው ቀን ጀምሮ ነው። በዛ ሂደት ውስጥ መጀመሪያ ልናስተዋውቅ የፈለግነው ግብይትን በቀላልና ቀልጣፋ በሆነ አካሄድ መፈጸምን ነው። በዚህም በ3 ክሊክ ውስጥ አንድ ሰው እቃ መርጦ ከፍሎ እንዲወጣ ኢኔብል አድርገን ከ1 ዓመት ተኩል በላይ አገልግሎት ስንሰጥ ቆይተናል።
በአሁኑ ደግሞ ከደንበኞቻችንም ፍላጎት ባህሪያቸውንም ከማየት የግብይት ባህላችንም ከማየት አንድ ሱቅ ውስጥ አንድ ሰው አንድ እቃ ብቻ ገዝቶ ላይወጣ ይችላል። ይህን ክፍተት ለመሙላት አንድ ሱቅ ውስጥ የገባ አንድ ዲጂታል ሱቅ ውስጥ የገባ ደንበኛ ከአንድ በላይ አገልግሎቶችን ወይም ከአንድ በላይ ለሽያጭ የቀረቡ እቃዎችን መምረጥ እንዲችል የካርት ሰርቪስ ጨምረንበታል። በዚህም ለምሳሌ አንድ መድኃኒት መሸጫ ስቶር ውስጥ የገባ ሰው ከአንድ እስከፈለገው አንሊሚትድ ነበር እዛ ስቶር ውስጥ ያሉ ነገሮችን ገዝቶ በአንድ ጊዜ ክፍያ ከፍሎ መውጣት እንዲችል ነው ኢኔብል ያደረግናቸው። ይህ ብቻ አይደለም። አንዳንድ የግብይት አማራጮቻችን ደግሞ በአንድ ጊዜ የሚያልቁም ስላልሆኑ በኦርደር ዴሊቨሪ የሚመጡ ናቸው። ይህን አድሬስ ለማድረግ የካንስል የማድረግ ኦፕሽን ካንስል ሲያደርጉ ወዲያው አውቶማቲክ ሪፈንድ የሚያገኙበት ወይም እቃው በደረሰላቸው ጊዜ ደግሞ መቀበል ካልቻሉ ወይ ደግሞ ያዘዙት እቃ አይደለም መቀበል አንችልም ካሉ ተመላሽ የሚደረግበት አግባብ እዚህ ውስጥ አስገብተንላቸዋል። ከሱ በተጨማሪ ደንበኞች አንድ ትዕዛዝን ካስተላለፉ በኋላ የግብይት ትዕዛዝን ካስተላለፉ በኋላ ትዕዛዛቸው ያለበትን ደረጃ ወይም ስታተስ የት ደረሰ፣ ማንጋ ነው የመጣ ነው ወይ፣ መርቻንቱ ልኮልኛል የሚሉትን ኦርደሩን ከፈጸሙበት ጊዜ ሰዓት ጀምሮ መከታተል የሚችሉበት ኦፕሽንም አስገብተንላቸዋል። ያው ከኢኮሜርስ ጋር ተያያዥነት ያለው ሌላው ሰርቪሳችን የኢቨንት እና ቲኬቲንግ ሰርቪስ ነው። ዳሽን ባንክ ብዙ ትልልቅ ኢቨንቶችን፣ ኮንሰርቶችን፣ የአመት በዓል ዝግጅቶችን ስፖንሰር በማድረግም ቲኬት ሽያጭ በሱፐር አፕ በማድረግም ያለፈው 1 ዓመት ተኩል ሰርቪስ ሲሰጥ ነበር። በአሁኑ አዲሽናል መሻሻሎች አስገብተን ተጨማሪ መሻሻሎች አስገብተን ለደንበኞቹ አቅርበነዋል። ከዚህ ውስጥ ኢቨንት ኦርጋናይዝ ለሚያደርጉት ሰዎች ፉል ኤአርፒ ከጀርባ እንዲኖር አድርገንላቸዋል። አንድ ጊዜ ብቻ ሳይሆን ተደጋጋሚ ሰዓት በራሳቸው ኮንትሮል የሚፈልጉትን አይነት የቲኬት አይነቶች ለተጠቃሚዎች ማቅረብ እንዲችሉ ኢኔብል አድርገናቸዋል። ቀልጣፋ የሆነ የሪዲም ወይም ደግሞ በር ላይ አገልግሎቱን ሲያገኙ ያለ ወረፋ ቶሎ ቼክን እያደረጉ መግባት እንዲችሉ ተጨማሪ መሻሻሎች ተሰርተውበታል። ከአጠቃቀም ወይም ከዩዘር ኤክስፒሪየንስ ከምንለው አንጻር የተሰሩ ማሻሻያዎች አሉ። የመጀመሪያው ኢኮሜርሱን እና አፕሊኬሽኖቹን ወይም ሚኒ አፖቹን በተለያየ ሁኔታ ካታጎራይዝ አድርጎ የማስቀመጥ ነው። አፕሊኬሽኖቹን ለብቻ እንዲገኙ ከማድረግ ባሻገር ግን ካታጎራይዝ ተደርገው ወይም ደግሞ በየፈርጁ ተሰድረው ሰዎች ለሚፈልጉት አገልግሎት ሁሉንም አንድ ባንድ ማፈላለግ ሳይጠበቅባቸው በመሰሉ ወይም ደግሞ በካታጎሪው ማግኘት እንዲችሉ ነው። ከዚህ ውስጥ የዶኔሽን አፕሊኬሽኖችን ሊያገኙ ይችላሉ፣ ወይም ደግሞ የኢቨንት አፕሊኬሽኖችን ሊያገኙ ይችላሉ፣ የትራንስፖርትን ሊያገኙ ይችላሉ። ወደፊትም ደግሞ የሚመጡ ለየት ያሉ አገልግሎቶች ካሉ እነሱም ካታጎሪ እየተጨመረላቸው የሚፈልጉትን ሰርቪስ በካታጎሪው እንዲያገኙ አድርገናል። ከዚህም ደግሞ አንድ ፈርዘር ዝቅ አድርገን የኢኮሜርስ አገልግሎት ተጠቃሚ የሆኑ ደንበኞች ኢኮሜርሱ ላይ ያሉ ፕሮዳክቶችን ወይም ደግሞ ሱቆችን በካታጎሪ እንዲያገኟቸው ለማድረግ ሞክረናል። እዚህ ውስጥም ኮስሞቲክስ፣ ድራግ ወይም ደግሞ የመድኃኒቶች እንዳለ ሆኖ የስዊት ሽያጮችን አንድ ባንድ በሚፈልጉት ካታጎሪ ፊልተር አድርገው ማግኘት እንዲችሉ አድርገናቸዋል። ከካታጎራይዜሽኑ ውጭ ግን በስም የሚያውቋቸው ስቶሮች ካሉ፣ በስም የሚያውቋቸው ሚኒ አፖች ካሉ ሰርች የማድረጊያ ኦፕሽንንም አብረን ኢንትሮዲውስ አድርገናል። ያው ዳሽን ባንክ ሌላው የሚታወቅበት ለደንበኞቹ የሚያቀርበውን አገልግሎት ተደራሽ ማድረግ፣ ቀልጣፋ እንዲሆን ማድረግ እንዳለ ሆኖ ሴኪዩር ማድረግ ደግሞ
ትልቁ ኤሪያችን ነው። በዚህኛው ሪሊዝ የደንበኞች አገልግሎት ላይ የሚገቡትን የይለፍ ቃሎች ሌተስት በሆኑ የመመስጠሪያ መተግበሪያዎች ተጠቅመን ሴኪዩር አድርገናል። በዚህም ደንበኞቻችን ግብይት ሲፈጽሙ ትረስቱን ሉዝ ሳያደርጉ ወይም ደግሞ በመተማመን ያለምንም ስጋት እንዲፈጽሙ የሚያስችላቸውን ሶሉሽን ጨምረናል ማለት ነው።